ሰላም ተመልካቾች እንዴት ናችሁ? ዛሬ አንድ ስፓርክ ቴኒሲ እንደዚህ ችና መጣችና ስልኩ እንደምታዩት ከፋፍቶታል ማለት ነው። በራሱ ባትሪው ተነፋፍቷል እና ይሄን በቤታችን እንዴት እንደምንቀይር ከባለሙያ መሄድም ያን ያክል አይጠበቅም ማለት ነው። እንዴት አድርገን እንደምንቀይረው አሳያችኋለሁ። መጀመሪያ እቺኛውን ፓርት ነው የምትፈታት። እኔ ፈትቼዋለሁ በአጋጣሚ እና ይሄ ባትሪ በጣም ስለተነፋ ይሄን አውጥተን አዲስ ባትሪ እንቀይራለን ማለት ነው። በቤታችሁ እቺን መጀመሪያ ታነሳላችሁ። ክዳኑን ካነሳችሁ በኋላ በጥንቃቄ ከዛ በፊት ግን ክዳኑን ስታነሱ እቺ የአሻራዋ ኬብል እንዳትቆረጥ ጥንቃቄ አድርጉ። እሱን ካነሳችሁ በኋላ ባትሪውን ትነቅላላችሁ ማለት ነው ቦርድ ላይ። ከዛ ትንሽ ጠንከር ባለ ማንሻ ይሄን ማነሳለሁ። የስክሪን ኬብል እንዳይነካብን በጥንቃቄ እናነሳዋለን ማለት ነው። ያነሳ ነው። እንደዚህ መልኩ እናደርግና እዚህ ጋር ማስቲሽ ካለ ግሉ ካለ እናነሳለን። ከዛ አዲሱን ባትሪ ነው የምናመጣው። ለዚህ ስልክ የሚሆኑ የባትሪ ሞዴሎች ስማርት 5፣ ስማርት 6 ኢንፊኒክሶች ይሆኑታል። እንደገና የኢንፊኒክስ ስማርት 7 ይሆናል። ከዛ ስፓርክ 7 ይሆናል። የመሳሰሉት ባትሪስ ተመሳሳይ ናቸው፣ በብዛት ይገጥመዋል። እና አዲሱን ባትሪያችን በዚህ መልኩ እናወጣና ቁጭ አድርገን እንለካዋለን ማለት ነው። ገብታለች ኬብሏን መጀመሪያ በግሉ ከማጣበቃችን በፊት መብራቱን ማረጋገጥ ስላለብን ሰክተን ቼክ እናደርገዋለን። ሰክተናል። እንደምታዩት የራሱ ባትሪ 5000 ካፓሲቲ ነው። የምንቀይርለት ነው 5000 ካፓሲቲ መሆን አለበት። በዚህ ማለት ነው። እሺ እናበራዋለን። በርቷል ማለት ነው። ስለዚህ ፐርፌክት ነው ባትሪ። በቃ በርቷል ማለት ነው። ኖርማል ነው። ስለዚህ ምን እናደርጋለን? ስራችንን እንጨርሳለን ማለት ነው። ጨርሰን ከዘጋነው በኋላ ቼክ እናደርገዋለን። በዚህ መልኩ ከፍተን ማለት ነው። ከዛ እንደገና መነቅላትና ግሉ ምናምን አስተካክለን እናስገባለን። እንደገና ግሉ እንግዲህ የነበረበት አለ፣ የነበረበት ግሉ አለ። እሱን ብዙም ሳናበዛ በትንሽ በደንብ ስለሚይዝ ትንሽዬ ግሉ እናደርግበታለን። እንደዚህ ቀባ ቀባ እናደርግና ቁጭ እናደርጋታለን። እኛው በነገራችን ላይ ይሄኛው ባትሪ ምናልባት ቢበላሽ ማንሻ ነች ላጣ አድርጋችሁ ስትስቡት ቀጥታ በቀላሉ ይነሳል ማለት ነው።
ማስቲሽን ወይም ግሉን ለማስለቀቅ ከዛ እንሰካለን። እኛው እናስራለን። እቺን ከማሰራችን በፊት የአሻራ ኮኔክተር መጀመሪያ መሰካት አለብን። ከዛ በኋላ እናስረዋለን ማለት ነው። በለ ትበለውና መጣ